ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ስለ አንድ አልበም ብቻ አይደለም፣ ስለ ሀገር ትርክትና ስለ ጥበብ ሚና ነው። ቴዲ አፍሮ ኢትዮሪካ እያለ ሲዘፍን፣ በአንጻሩ ደግሞ በኦሮሞ አርቲስቶች ዘንድ የከረረ ተቃውሞና የምላሽ ሙዚቃዎች ጎርፍ እየፈሰሰ ነው። ጥበብ አንድ ሊያደርገን ሲገባ ለምን የልዩነት ግንብ ሆነች? ዛሬ በስሜት ሳይሆን በእውነት፣ በወገንተኝነት ሳይሆን በታሪክ መነጽር ነገሮችን እንማራለን። ቴዲ አፍሮ ኢትዮሪካ ሲል የኢትዮጵያን ታሪክና ጥበብን ማጣመሩ ነው። በተለይ ዳስጣል በሚለው ሥራው ውስጥ የሀገሪቱ ያለችበትን የሐዘን ድንኳን በምሳሌያዊ መንገድ ይገልጻል። እሱ የሚከተለው የታሪክ መስመር አንድነትንና የቆየውን ክብር ማዕከል ያደረገ ነው። ነገር ግን ይሄ ታሪክ ለሁሉም ወገን አንድ አይነት ትርጉም የለውም። ጥበብ ደግሞ ነፃ ናት። አርቲስቱ የተሰማውን መናገር መብት አለው። ታዲያ ተቃውሞው ከየት መጣ? የወሰን ጌታውንና ገላን ጋሮምሳ የመሳሰሉ አርቲስቶች ሙዚቃ ይዘው የመጡት ለምንድን ነው? የእነሱ ትርክት የእኛ ታሪክ ተረሳ፣ በቴዲ አፍሮ ዘፈኖች ውስጥ እኛ የለንም የሚል ነው። እዚህ ጋር መረዳት ያለብን ነገር ቢኖር በአንድ አገር ውስጥ የተለያዩ የትርክት ቁስሎች መኖራቸውን ነው። ነገር ግን ትልቁ ስህተት የሚጀምረው የጥበብ ሥራን በጥበብ መቃወም ሲገባ ወደ ስድብና ወደ ብሔር ግጭት ሲቀየር ነው። አንድን አርቲስት አትስፈን ማለት አይቻልም። እውነቱ ግን ሌላኛው ወገንም የራሱን ታሪክ የመስፈን እኩል መብት እንዳለው መቀበል ነው። ታሪክን እንደ መሳሪያ መጠቀም ለምን ጠቀመ? ቴዲ አፍሮን የሚቃወሙት ሆነ የሚደግፉት ብዙ ጊዜ በመሃል ያለውን እውነት ይዘነጉታል። እውነት ማለት የአንዱ ወገን ታሪክ ብቻ አይደለም፣ የኢትዮጵያ ሕዝብ ብዙ ታሪኮች ድምር ውጤት ነው። አሁን እያየን ያለነው ግን የስቶሪ ቴሊንግ ጦርነት ነው። አንዱ ሌላውን ወራሪ፣ ሌላኛው ደግሞ ጠባብ እያለ የሚፈርጅበት መድረክ ጥበብን ያረክሳታል። እውነተኛ ጥበብ ግን ቁስልን የምትፈውስ እንጂ የምታመረቅዝ መሆን የለባትም። በመጨረሻም ቴዲ አፍሮም ሆነ ተቃዋሚዎቹ አርቲስቶች የራሳቸው ተከታይ አላቸው። እኛ ግን እንደ ተመልካች ተካፋይ መሆን የለብንም። ኢትዮሪካ የታሪካችን መስታወት ከሆነ በመስታወት ውስጥ ሁላችንም ራሳችንን ማየት አለብን። የብዝሃነትን ያላከበረ አንድነት፣ አንድነትን የናቀ ብዝሃነት የትም አያደርሰንም። ቴዲ አፍሮ እንደ አርቲስት የራሱ ስልት አለው። የኦሮሞ አርቲስቶችም እንዲሁ። እውነቱ ግን ሁለቱም በአንድ መድረክ ላይ የሚከበሩበትን ሀገር መፍጠር ላይ ነው። እናንተስ ምን ታስባላችሁ? ጥበብ ልዩነትን ማጥበብ አለባት ወይስ እውነትን በየፊናው መዘገብ? በጨዋነት ኮመንት ላይ እንወያይ። ቪዲዮውን ሼር በማድረግ ለሌሎችም አድርሱ። አመሰግናለሁ።